ሰላም ሰላም ውድ ጓደኞቼ እንዴት አደራችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ አሪፍ ነው። ሰላም ሁላችን ሰላም ያርገን ፈጣሪ ሀገራችንን ሰላም ያርገን። ከምናየው ከምንሰማው እግዚአብሔር ይጠብቀን። ፈጣሪ ከክፉ ምቀኛ ሀገራችንን ይጠብቃት፣ ህዝባችንን ይጠብቃት። በጣም ያሳዘነኝ ነገር ምንድነው ያየሁት? ልብ የሚነካ በጣም ልብ የነካኝ በእውነት ዛሬ ጠዋት ነው ያየሁት። ፌስቡክ ላይ እጁ ተቆርጦ መድኃኔዓለም አባቴ ምን አይነት ልብ ቢኖራቸው ነው? ምን አይነት ህሊና ቢኖራቸው ነው? እግዚአብሔር ከዚህ ሁሉ መቅሰፍት ያውጣን። እንዲሁ ልጆቻችን፣ ወንድሞቻችን፣ ህዝባችን በአጠቃላይ በቃ ገና ወጣት ነው እንደዚህ ሲታይ ያረብስማ ምን በጣም ዘገነነኝ በእውነት እግዚአብሔርን እኔ አልናገርም መናገርም እንዲህ ማለትም ብቻ እግዚአብሔር ይጠብቀን ብዬ ነው የምለው። እኔ ፖለቲካ ውስጥ የለውበትም፣ ግን ያሳዝናል እውነት። ሰው የሆነ አስተሳሰብ ያለው ህሊና ያለው የሰው ልጅ እጅ እንደዚህ እኔ እንጃ በኢየሱስ በመድኃኔዓለም እኔ ያዘንኩ። መኖሬን መፈጠሬን ራሱ ጠላውት ሳይው ልጁን ገና በህይወት እያለ እንደዚህ ኧረ ምን አይነት ጊዜ ነው የደረስነው ጎበዝ። ኧረ እባክህ አምላኬ ሆይ ሀገራችንን ጠብቅ፣ ህዝባችንንም ጠብቅ። እውነት በጣም የሚያሳዝን ጊዜ ነው የደረስነው። ለምንድን ነው ግን ብንተዛዘን ምን አለበት? ሰው የሚያልቅ እንደዚህ ለምንድን ነው ግን? እኔ መቼም እንደው እድሌ ይበረታብኛል ነገርና እኔ እንትን ብዬ ሳይሆን እኔ ስላየውን በቃ ህሊናዬን መታኝ። እኔ ካሁን በኋላ በቃ እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ። ሰው እንደፈለገ ይዝናናል፣ ሰው እንደፈለገ እንትን ይላል። ለካ እንደዚህም ያለ ስቃይ አለ በሀገራችን ላይ። ሰው በሀገሩ ላይ እውነት እግዚአብሔርን እኔ በጣም መፈጠሬን ያስጠላኝ ጌታ። ለማንኛውም ሰላም ለኢትዮጵያ እንዲሁም ለህዝባችን እንዲሁም ለምትከታተሉኝ ወገኖቼ ወንድሞቼ እግዚአብሔር ይጠብቃችሁ ባላችሁበት። ፈጣሪ አለው ይበላችሁ። ነው በጣም ያሳዝናልና ክፉ ቃላት ባንነጋገርና የወደቀውን በማንሳት እንደዚህ እንትን የደረሰበትን በመድረስ በማገዝ ወንድምን እንጂ እንደዚህ ህሊና በጨከነ እንደዚህ እጅን አላቅም። እኔ ዛሬ በጣም ነው የተሰማኝ እውነት እግዚአብሔርን በጣም ነው የተሰማኝ። እንደው ስላየሁት እንደው ልናገር በማለት ነው እንጂ እውነት በጣም ነው የዘገነነኝ። አሞኛል በእውነት ራሴን በጣም ነው ያመመኝ። ልክ እንዳየሁት ነው ያለቀስኩት ስቅስቅ ብዬ። እጁን እንደዛ አንጠልጥሎ ተቆርጦ የኔ ጌታ ሲያሳዝን። ብቻ ግን ምን አርጎ ነው? ምን በድሏቸው ነው? ቅጣት እያለ መንግስት እያለ በመንግስት መጥፎ ነገር ከሰራ ወደ መንግስት ማቅረብ ነው እንጂ ገና አገኘው ብለው እንደዛ ማድረግ ለምን? እናት እኮ ስንት መከራ አይታ ነው ይሄን ልጅ ያሳደገችው። እውነት ስንት መከራ ወጣ ውረድን አይታ በድህነቷ የሰው ቆሻሻ ልብስ አጥባ ሻሮ ቆልታ ይሆናል ያሳደገችው። ይደሃለች። ከባድ ነው እና እግዚአብሔር እሱ ይጠብቃችሁ ባላችሁበት ህዝቤን። እንዲሁም ሰላም ለሀገር። ያው ሀገር ህዝብ ነው ሌላ ምንም አይደለም። ግን በጣም ያሳዝናል በኢትዮጵያ ምድር እንደዚህ አይነት ነገር ሲታይ። የፖለቲከኛ ሁኚ ተናጋሪ ሁኚ አይደለም፣ ግን ያየሁትን እንደው የተሰማኝን ልናገር በማለት ነው እንጂ እኔ ሌላ ነገር ፈልጌ መጥፎ ነገር ልል ፈልጌ አይደለም። ብቻ
እንደዚህ ለሚያረጉት ልቦና ይስጣቸው እግዚአብሔር ልባቸውን ይመልስ በቃ ሌላ ምንም አይባልም ይሄ ነው የሚባልና በጣም ያሳዝናል እውነት መሬት እንዲ የሚያስደፋ ጊዜ ነው የመጣ በአገራችን እውነት እስማሙልን ፈስቀት ሳዶ አምላክ ሰላም ወሉ ዘመዶች